ይሄን ጃሂል ሙጀሲማ የሆነ ሰው ተመልከቱት። ምናልባት ለምን ጃሂል አልክ ብላችሁ ልትሉ ትችላላችሁ። ጃሂል ብሎ ማለት ጌታውን የሳተ ጌታውን ያላወቀ በፍጡር ያመሳሰለ ጃሂል ይባላል ማለት ነው። እስኪ ለማንኛውም የሚለውን እንስማና መልስ እንስጥበት። ስለዚህ እነሱ ያው አላህን ከፍጡራን ጋር ላለመመሳሰል ቦታ እናደርግለትም አቅጣጫ እናደርግለትም ይሉህና ጭራሽ ከዛ የባሰ አዘቅት ውስጥ ይዘፈቃሉ። ከድጡ ወደ ማጡ እንዲሉ አላህን ከአርሽ በላይ እንዳለ በቁርአን እንደመጣው በማረጋገጥ ፋንታ ይስተውላ ሲሉ ይህ መልእክት የሚያሳየው አላህ ተፎካካሪ ኖሮት በሆነ መልኩ ለጥቂት እንዳሸነፈ ነው። ይሄ ቋንቋዊ ትርጉሙ ነው። ኢስተውላ ብሎ ከተፈሰረ አላሁ ሱብሓነሁ ወተዓላ ሙጋለባ ወይም የሆነ ነገር ጋር መወዳደርን መሸናነፍን ያስይዛል ብሎ እየተናገረ ነው። ያ ሰው አረ ወደ ቀልብ ተመለስ። በቃ ሰዎች ሚንበር ላይ ቁጭ ብለ ስላዳመጡ ዝም ብለ ልቦናን ትናገራለህ። መጀመሪያ አዳምጥ። ኢስተውላ ብሎ የፈሰረው የኛ አይደለንም። ወበረዙ ሊላሂ አልዋሂድ አልቀሃር ብሎ ቀሃር ተቆጣጣሪ እንደሆነ አላህ የራሱ ባህሪ ነው መቆጣጠር። ይሄን ሲፋ የገለጹበት ደግሞ ሰለፎች ናቸው። አብዱላህ ኢብኑ ሙባረክ የሚባሉት ታላቅ ሰለፍ ኢስተውላ ብሎ የፈሰሩ ሰለፍ ናቸው። እነዚህ እኛ ሰለፍና እንከተልም አዲስ የመጣ እምነት አለ ካልክ ከሙስሊሞች ላይ ገለል በሉ። አለበለዚያ ዝም ብለህ በእስልምና ስም ሚንበር ስለተሰጠህ ብቻ በልቦና ይህን ያክል ሰዎችን ማወዛገብ አስፈላጊ አይደለም። ሌላኛው ከቁርአን መረጃ ላምጣልህ። ወሁወ ረቡል ዐርሺል ዐዚም የሚለው ቁርአን አያ አላህ የአርሽ ጌታ ነው ይላል። የአርሽ ጌታ መሆኑ የሰማይ የምድር የኛ ጌታ መሆኑን አለመሆኑን ያስይዛል? አያስይዝም። ያስይዛል ካላችሁ ኮሜንት ላይ ያሳውቁኝ። እና ይሄን በተመለከተ እንደ ያህል ጃሂል ሰዎች በጣም ሚንበር ስለተሰጣቸው ብቻ ሲወዛገቡ እናንተም አብራችሁ ልትወዛገቡ አይገባም።